ሰላም እንደምን ሰነበታችሁ የአሜን ቲዩብ ቤተሰቦች። ዛሬም እንደተለመደው ከመጽሐፍ ቅዱስ ከስንክሳር ገድላትና ቅዱሳን መጽሐፍት እንዲሁም ከተለያዩ መንፈሳዊ መጽሐፍት የተወጣጡ ጥያቄዎች ይዘንላችሁ መጥተናል። ቆይታችሁ ከኛ ጋር ይሁን። ቀጥታ ወደ ጥያቄው። ጥያቄ ተራ ቁጥር 1 እመቤታችን ቅድስት ድንግል ማርያም ለቤተ መቅደስ የተሰጠችው በስንት ዓመቷ ነው? ሀ በ3 ዓመቷ፣ ለ በ7 ዓመቷ፣ አመርሃ በ12 ዓመቷ። መልሱ ሀሌቷ በ3 ዓመቷ። ወላጆቿ ቅዱስ ኢያቄምና ቅድስት ሐና ስዕለት ስላስገቡ በ3 ዓመቷ ለቤተ መቅደስ ሰጥተዋል። ተራ ቁጥር 2 እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ስንት ዓመት ኖረች? አ 3 ዓመት፣ ለ9 ዓመት፣ ሐመርሃ 12 ዓመት። መልሱ ሐመርሃ 12 ዓመት ነው። እመቤታችን ቅድስት ድንግል ማርያም ከ3 ዓመት ጀምሮ እስከ 15 ዓመቷ ድረስ ለ12 ዓመታት በቤተ መቅደስ ኖራለች። ጥያቄ ተራ ቁጥር 3 እመቤታችን ቅድስት ድንግል ማርያም ከብስራት በኋላ ዘመዷን ኤልሳቤጥን ለመጠየቅ በሄደች ጊዜ ለስንት ወራት አብራት ቆየች? አ ለ3 ወራት፣ ለ6 ወራት፣ ሐመርሃ ለ9 ወራት። መልሱ ሀሌቷ ለ3 ወራት ነው። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይለናል ሉቃስ 1 ከቁጥር 56። የተራ ቁጥር 4 እመቤታችን ቅድስት ድንግል ማርያም ያረፈችው ወይም እረፍቷ በየትኛው ቀን? ሀ ግንቦት 1፣ ለ ጥር 21፣ ሐመርሃ ነሐሴ 16። መልሱ ለጥር 21 ነው። የእመቤታችን ቅድስት ድንግል ማርያም እረፍቷ ጥር 21 ሲሆን ትንሣኤዋና ዕርገቷ ደግሞ በነሐሴ 16 ይከበራል። ተራ ቁጥር 5 ማርያም የሚለው ስም ትርጉሙ ምን ማለት ነው? ሀ እመቤቴ፣ ለስጦታ ወይም ጸጋ ወሀብት፣ ሐመርሃ ንግሥት። መልሱ ለስጦታ ወይም ጸጋ ወሀብት ነው። ማርያም ማለት ለወላጆቿ ብቻ ሳይሆን ለዓለሙ ሁሉ የተሰጠች ስጦታ ማለት ነው። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። በቀጣይ በሌላ ጥያቄዎች እስከምንገናኝ ቸር ቆዩ።